ዝም በል። ዝም አልልም አለ። አሜን። ምን አልልም? ዝም አልልም። ኢየሱስ ክርስቶስ ጌታ ነው። ጴጥሮስን 5,000 ሰዎች እናንተ የቄስ አለቆች፣ እናንተ የካህናት አለቆች እስካሁን ድረስ ለካ ቤተ መቅደስ ላይ ቁጭ ብላችሁ እያጨረብራችሁ ነው። አሁን ግን አውቀናል ብላችሁ ሐሳባችሁን ቀየሩት። ማን ጌታ ነው ብሎ ኢየሱስ ጌታ ነው ብሎ ወደ ጴጥሮስ በኩል ተመለሱት። ዛሬ እንዲሁ የኢየሱስ ክርስቶስ ስልጣን የሚመሰከር ኃያላኖችን በምድሪቱ ላይ ይነሳሉ። አሜን። ኃያላኖች በማን ፊት ቆመው የማይፈሩት የኢየሱስ ክርስቶስ ጀግኖች እውነት እላችኋለሁ አይቀርም ይነሳሉ። አንተ ካመነ ባንተ ላይ ይሆናል። እናንተ ካመናችሁ በእናንተ ላይ ይገለጣል። አሁን ፈሪ ናችሁ፣ አሁን ኃይል የላችሁም። ነገር ግን መንፈስ ቅዱስ ሲመጣ በማንም ፊት አትፈሩም። ከእኔ ጋር ናችሁ። ኢየሱስ ጌታ ነው። ኢየሱስ ኩሽማይ ቀላ ሳይኖሎ ገነ ሳይኖሎ ኢየሱስ አባጋ ኢየሱስ አባጋ ኢየሱስ ወደ ወርና ኮያገቲ ኢየሱስ ወደ ወርና ኮያገቲ አይሰና ኮያገቲ አይሰና ኮያገቲ ኢየሱስ ከደንዳ ቦኮና ኢየሱስ ከደንዳ ነከደንዳ ኮና አሜን ጋ አሜን ላሎተለካ አሜን። ያነ ኢየሱስ ክርስቶስ አውቆ በቅናት አሳልፎ ለመሰቀል ለመቀጠል የሰጡት የቄስና የካህናት አለቆች ዛሬም አሉ። መንፈሳቸው ሽባ ይሆናል። አሜን። ስጸልይ ተከራይ ቤት ከሆነ ከፍ አድርገህ አንተ በኢየሱስ ስም ክርስቶስ ከጸልይ ነገ ቤትን ልቀቅ የምትሉት ስለጸለይ ብቻ ነው። ለምን ጸለይክ? በስሙ አንተ የነሱ ተከታይ ኦርቶዶክስ ቢሆንም ወይም የነሱ እንደማይረብ ከተልብኝ ምንም ጫላለም። አንተ ትንሽ ብር ብከፍልም ያሙሩታል። በሰፈርም ከነሱ ጋር በጠጣም በሰከር ችግር የለም፣ ኖርማል ነው። ግን አንተ አማኝ ከሆንክ መንፈስ ቅዱስ በእናንተ ላይ ካለ ችግር አለ። ውጣ ይላሉ። በዚህ ለማሳደስ ፈልግ ያለ ምንም ለማሳደስ አይደለም። መንፈሱ የነሱ መንፈስ ስለሚፈረስ ብቻ ልቀቁ ይላሉ። አይወጡም። አብሮን በማየት ለመብላት ሲጀምር አይፈልጉም። ዛሬ መንፈሳቸው ሽባ ይሁን። አሜን። ያነ ኢየሱስ ክርስቶስ ለመገደል የፈለጉት ዛሬ አማኝን ለማጠፋት የምትፈልጉት አሉ። ነገር ግን አይሳካላችሁ። አሜን። ከኔ ጋር ናችሁ አሉ። ግን ሽባ አድርገን እንኖራለን። አሜን። ዋው ባካሳጭስ ኮሎምስ ተናረደቲ ያየቲ አያና ስንት ካሪቶ ቡኮ ነው። ኢየሱስ ጌታ ነው። አሜን። እና አንፈራም፣ እውነት አንፈራም። ገላሳ ፈሲ ገላሳ ተናጋጣም